እግዚአብሔር አምላካችን ፍጥረታቱን ፈጥሮ ያኖርባቸው ዘንድ ያዘጋጃቸው 20 ዓለማት አሉ። እነዚህ ዓለማት ከአራቱ ባህርያተ ሥጋ ከነዛ ነው የተፈጠሩት። መሬት፣ ነፋስ፣ ውሃና እሳት ናቸው። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 3 ላይ እንደዚህ ብሎ ይናገራል። ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየውም ነገር ከሚታይ ነገር እንዳልሆነ በእምነት እናስተውላለን። ይህንን ልናይበት የምንችል ታላቁ መነጽራችን እምነታችን ነው ማለት ነው። 9 ዓለማተ እሳት አሉ፣ 2 ዓለማተ ነፋስ አሉ፣ 5 ዓለማተ መሬት አሉ፣ 4ቱ ዓለማተ ማይ ወይም የውሃ ዓለማት ብለን የምንጠራቸው አሉ። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መንፈሳዊ አገልግሎታችን እንድታበረታቱ በእግዚአብሔር ስም እናሳስባለን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በኃያሉ በአምላካችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። እግዚአብሔር የአምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። ዛሬ ስለ 20 ዓለማት ነው የምንነጋገረው። እግዚአብሔር አምላካችን ፍጥረቱን ፈጥሮ ሊያኖርባቸው ዘንድ የፈጠራቸው 20 ዓለማት አሉ። እነዚህ ዓለማት ማን ማን ናቸው? ከምን ከምን ተሰሩ? እንዴትስ ተሰሩ? የሚሉትን ነገሮች ከብዙ በጥቂቱ የምንመለከት ይሆናል። እግዚአብሔር አምላካችን ፍጥረታቱን ፈጥሮ ያኖርባቸው ዘንድ ያዘጋጃቸው 20 ዓለማት አሉ። እነዚህ ዓለማት ምን ምን ናቸው የሚሉትን እንመልከት። እነዚህ ዓለማት ከአራቱ ባህርያተ ሥጋ ብለን እኛ በተለምዶ ከምንጠራቸው ከነዛ ነው የተፈጠሩት። እነሱም አራቱ ባህርያተ ሥጋ ብለን የምንጠራቸው መሬት፣ ነፋስ፣ ውሃና እሳት ናቸው። ከነዚህ የተፈጠሩ ናቸው እነዚህ 20 ዓለማት ብለን የምንጠራቸው ማለት ነው። 20 መሆናቸው እንግዲህ እግዚአብሔር አምላክ እሱ ባወቀ ፍጥረቱን ፈጥሮ ያኖርበት ዘንድ የፈጠራቸው ናቸው። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 3 ላይ እንደዚህ ብሎ ይናገራል። ዓለማት በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየውም ነገር ከሚታይ ነገር እንዳልሆነ በእምነት እናስተውላለን ይላል። ስለዚህ እግዚአብሔር አምላካችን እነዚህን ፍጥረታት እንደፈጠራቸው ሀበ አልቦ ሀበቡ አምጥቶ እንዳዘጋጃቸው ለፍጥረቱ መኖሪያ በእምነት እናስተውላለን። እነዚህን ሁሉ በእምነት እንመለከታለን። ስለዚህ ዓለማት ሁሉ የተፈጠሩት በእግዚአብሔር ቃል ነው። የምናየው ነገር ሁሉ ከሚታይ ነገር እንዳልመጣ በእምነት እናስተውላለን። ስለዚህ ይህንን ልናይበት የምንችል ታላቁ መነጽራችን እምነታችን ነው ማለት ነው። ስለዚህ እነዚህ 20 ዓለማት ተብሎ የሚጠሩት ምን ምንድን ናቸው የሚለውን እንመልከት። እንግዲህ ከነዚህ 20 ዓለማት የመጀመሪያው ዓለማተ እሳት ብለን የምንጠራው ከእሳት የተፈጠሩ ናቸው። ሁለተኞቹ ከመሬት የተፈጠሩ፣ ከዛ ከውሃ የተፈጠሩ፣ ከነፋስ የተፈጠሩ ብለን መክፈል እንችላለን። 9ኙ ዓለማት ከእሳት የተፈጠሩ ናቸው። እንዴት ከእሳት ተፈጠሩ ብለን ስንል እንግዲህ እግዚአብሔር አምላክ እሱ ባወቀ የእሳትን ጸባይ እኛ የምናውቀው የእሳት ጸባይ አለ። ከዛ በተለየ መልኩ አድርጎ እግዚአብሔር አምላክ ለነዚህ ዓለማት አፈጣጠር እንዲመች አድርጎ አዘጋጅቷቸዋል ማለት ነው። እነዚህ 9ኙ ዓለማተ እሳት ብለን የምንጠራቸው ሰባቱ ሰማያት ብለን የምንጠራቸው ናቸው። ሰባቱ ሰማያት ብለን የምንጠራቸው ከጽርሐ አርያም ጀምረን እስከ ኤረር ያለው ከላይ ወደ ታች ስንቆጥር ያለው ማለት ነው። ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማ፣ ኤረር እያለን ከላይ ወደ ታች ስንቆጥራቸው ያሉት እነዚህ ሰባቱ ሰማያት ይባላሉ። እነዚህን ሰባቱን ሰማያት እግዚአብሔር አምላካችን ከእሳት የፈጠራቸው ዓለማት ናቸው። ሌላው ገሃነመ እሳት ነው። በኋላ በፍርድ ጊዜ ክርስቶስ ኢየሱስ ወደዚህ ምድር ከመጣ በኋላ እንግዲህ በሲኦል ያሉ ነፍሳት ኃጢአት ሲሰሩ የኖሩ ነፍሳት ለዘላለም ገብቶ የሚሰቃዩበት ቦታ ነው። ከዚያ ቦታ እግዚአብሔር አምላካችን ሁላችንን ይሰውረን። 8ኛው ገሃነመ እሳት ብለን የምንጠራው ነው ማለት ነው። ከነዚያ ውስጥ 9ኛው ምጽናተ ሰማይ ተብሎ ሰማያት የጸኑበት እሳት ነው ተብሎ ይነገራል። እነዚህ ሰባቱ ሰማያት የጸኑበት ሰማይ በራሱ አንድ ዓለም ነው እና ምጽናተ ሰማይ ተብሎ ይጠራል። ከነዚህ ውስጥ እንግዲህ ኢየሩሳሌም ሰማያዊት በተለምዶ እኛ መንግስተ ሰማያት ብለን የምንጠራት ዓለም እንደሆነች ይነገራል። በኋላ በፍርድ ሰዓት ክርስቶስ ከመጣ በኋላ የጻድቃን ሰው ነፍሳት ለዘላለም ከክርስቶስ ጋር ሕያው ሆነው የሚኖሩበት ዓለም ነው ኢየሩሳሌም ሰማያዊት ወይም መንግስተ ሰማያት ብለን የምንጠራት። ገሃነመ እሳት የምንለው ደግሞ የኃጥአን ኃጢአት የሰሩ ሰዎች የዘላለም ተጥለው የሚኖሩበት ቦታ ነው ማለት ነው። ሌላው 3ቱን የመላእክት ከተሞች ስንመለከት ከላይ ወደ ታች በኢዮር 40ውን ነገደ መላእክት፣ በራማ 30ውን ነገደ መላእክት፣ በኤረር ደግሞ 30ውን ነገደ መላእክት አድርጎ እግዚአብሔር አምላክ አስፍሯቸው ይኖራል። ለምሳሌ የመጀመሪያው ነገደ መላእክት መሪ አጋዕዝት ነበረ። እሱም ሳጥናኤል ነበረ። ስቶ እንደወደቀ እናውቃለን።
ከዛ ኪሩቤል አሉ። ኪሩብ የሚባል መልአክ ነው የነገዱ አለቃ። ሱራፌል አሉ። ሱሪፍ የተባለ መልአክ ነው የነገዱ አለቃ። አራተኛ ላይ ኃይላት የሚባል ሊቀ መላእክት ቅዱስ ሚካኤል የሚመራው ነገድ። እነዚህ 40ው ነገድ በኢዩር የምናገኛቸው ናቸው ማለት ነው። በራማ 30ውን ነገደ መላእክት እናገኛለን። እነዚህም አርባብ፣ መናብርት፣ ስልጣናት ብለን የምንጠራቸው ናቸው። የአርባብ ነገድ መሪ መልአኩ ቅዱስ ገብርኤል ነው። የመናብርት ነገድ መሪ መልአኩ ቅዱስ ሩፋኤል ነው። የስልጣናት ነገድ መሪ ሱሪያል የተባለ መልአክ ነው ማለት ነው። ሌላውና ሶስተኛው የመላእክት ከተማ ኤረር ብለን የምንጠራው ነው። በዚህ ከተማም እግዚአብሔር አምላክ 30ውን ነገደ መላእክት አስፍሯቸው እናገኛለን። እነዚህም ነገደ መላእክቶች መኳንንት፣ ሊቃናትና ስልጣናት ተብለው ይጠራሉ። ለእነዚህም እግዚአብሔር አምላክ ለእያንዳንዱ ነገድ መሪ አድርጎ ሾሞላቸዋል ማለት ነው። የመኳንንት ነገድ መሪ ሰዳካኤል የተባለ መላእክት ነው። የሊቃናት ነገድ መሪ ሰላታኤል የተባለ መልአክ ነው። መላእክት ተብሎ የሚጠራው ነገድ መሪ ደግሞ አናንኤል የተባለ መልአክ እነዚህ ነገዶች ይመራሉ ማለት ነው። ስለዚህ እነዚህን 100ውን ነገደ መላእክት በእነዚህ በሶስቱ ከተሞች እግዚአብሔር አምላክ እሱ ባወቀ አስፍሯቸዋል ማለት ነው። ስለዚህ ከ9ኙ ዓለማተ እሳት ውስጥ 3ቱ የመላእክት ከተሞች ሲሆኑ ሌሎቹ ደግሞ ቀሪዎቹ 7ቱ ሰማያት ብለን ከምንጠራቸው ጋር አብሮ ይጠቃለላሉ ማለት ነው። ስለዚህ 9ኙ ዓለማተ እሳት ብለን የምንጠራቸው እነዚህ ናቸው ማለት ነው። 7ቱ ሰማያት ገሃነመ እሳትና ምጽናተ ሰማይ ብለን የምንጠራቸው ማለት ነው። ሌላውና ሁለተኛው ሁለቱ ዓለማተ ነፋስ ብለን የምንጠራቸው የነፋስ ዓለማት አሉ። እነዚህም ሁለት ናቸው። ከነፋስ የተፈጠሩ ዓለማት ሁለት እንደሆኑ ይነገራል። አንደኛው ነፋስ ባቢል የምንለው ነፋስ ይህንን ቀና ብለን የምንመለከተውን ሰማይ ተሸክሞ የሚኖረው ነፋስ ነው ተብሎ ይነገራል። አንድ የነፋስ ዓለም ተብሎ ይነገራል። ሁለተኛው ደግሞ ከበርባኖስ በታች ያለው ነፋስ አንዱ ዓለማተ ነፋስ ተብሎ ይነገራል ማለት ነው። ስለዚህ ሁለቱ ዓለማተ ነፋሶች ባቢል የተባለው ነፋስ ይህንን የምንመለከተውን ሰማይ ተሸክሞ ያለ ነፋስ አንድ ዓለም ነው። ከበርባኖስ በታች ያለ ነፋስም ሌላው ሁለተኛው የነፋስ ዓለም ነው ማለት ነው። ስለዚህ ሁለቱ ዓለማተ ነፋስ ይባላሉ። 9ኙ ዓለማተ እሳት ይባላሉ። በአጠቃላይ 11 ሆኑ ማለት ነው። ሌላውና ሶስተኛው ዓለማተ መሬት ነው። እግዚአብሔር አምላካችን ከመሬት ያዘጋጃቸው 5 ዓለማት አሉ። ከነዚህ ውስጥ የመጀመሪያዋ ገነት ናት። ገነት እንግዲህ ሁላችንም እንደምናውቀው ከመሬት ዓለማት ከፍ ያለች የሰው ልጅ ነፍስ ክርስቶስ ኢየሱስ ወደዚህ ምድር እስከሚመጣበት እስከ ዳግም ምጽአት ድረስ የሚቆዩባት የጻድቃን ነፍሳት መቆያ ቦታ ተብላ ትነገራለች በቤተ ክርስቲያናችን። ሌላዋና ሁለተኛዋ ብሔረ ሕያዋን ተብላ ትነገራለች። ይህችም የገነት ጓሮ የምትባለው እነ ሄኖክ፣ እነ ኤልያስ፣ እነ ቅዱስ ያሬድ ተሰውረው የሚኖሩበት እስከ ምጽአት ድረስ በአካለ ሥጋ ያሉ ሞትን ያልቀመሱ ሰዎች የሚኖሩበት፣ ነገር ግን ምጽአት ሲቃረብ መጥተው ሞትን የሚቀምሱባት እስከዛው ድረስ የጻድቃን ነፍሳት መቆያ ቦታ ናት ማለት ነው። ሁለተኛዋ ዓለማተ መሬት ብሔረ ሕያዋን ትባላለች። ሌላዋና ሶስተኛዋ ብሔረ ብፁዓን ትባላለች። ብፁዕ የሆኑ ሰዎች የሚኖሩበት የጽድቅ ስራ ብቻ እየተሰራ የሚኖርባት ዓለም እንደሆነች ይነገራል። ሶስተኛዋ ዓለማተ መሬት ብሔረ ብፁዓን ትባላለች። ሌላዋና አራተኛዋ እኔና እናንተ የምንኖርባት ይቺ ምድር ናት። ይቺ ምድር ዓለማተ መሬት ወይም ከመሬት የተሰራች ዓለም ናት። እንግዲህ ይቺ ምድር አራተኛው የመሬት ዓለም ናት ማለት ነው። ከገነትም ከብሔረ ሕያዋንም ከብሔረ ብፁዓን ቀጥለን የምናገኛት ዓለም ናት። ከዚህ ቀጥሎ አራተኛው ሲኦል ነው። ከዚህ ከዓለማተ መሬት በጣም የከፋው የምሕረት ቦታ ያልሆነ የምሕረት ቦታ የሌለው ዓለም ነው ተብሎ ይነገራል በቤተ ክርስቲያናችን ማለት ነው። ስለዚህ 5ቱ ዓለማተ መሬት ብለን የምንጠራቸው ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን ይቺ የምንኖርባት መሬትና ሲኦል ተደርገው ይነገራሉ ማለት ነው በቤተ ክርስቲያናችን። ስለዚህ አጠቃላይ ስንደምራቸው 9ኙ ዓለማተ እሳት፣ 2ቱ ዓለማተ ነፋስ 11፣ 5ቱ ዓለማተ መሬት በድምራቸው 16 ይሆናሉ ማለት ነው። ሌላው የውሃ ዓለማት ወይም ዓለማተ ማይ ተብለው የሚጠሩ 4 የውሃ ዓለማት አሉ። እነዚህ ከውሃ የተሰሩ ዓለማት ናቸው ማለት ነው። የመጀመሪያው ሐኖስ ብለን የምንጠራው ይሄ ብጥብጥ ውሃ ብለን የምንጠራው ቀና ስንል የምንመለከተው ዓለም ወይም ሰማይ ብለን የምንጠራው ብጥብጥ ውሃ ተብሎ ይነገራል። ያ ከውሃ የተፈጠረ አንድ ዓለም ነው ማለት ነው። አንድ ዓለም ነው። ሌላውና ሁለተኛው ጠፈር የምንለው ይሄ ብርሃናት፣ ፀሐይ፣ ጨረቃ፣ ከዋክብት የሚመላለሱበት ከውሃ የተፈጠረ ዓለም፣ ነገር ግን እኛ የምናውቀውን የውሃ ጸባይ እግዚአብሔር አምላክ እሱን ጸባዩን ነስቶ
እሱ ባወቀ ያዘጋጀው ዓለም ነው ማለት ነው። እሱ ያዘጋጀው ዓለም ነው ማለት ነው። ሁለተኛው ጠፈር ብለን የምንጠራው ዓለማተ ማይ ወይም ከውሃ የተፈጠረ ዓለም ነው ተብሎ ይነገራል ማለት ነው። ሌላውና ሶስተኛው ውቅያኖስ ብለን የምንጠራው ውቅያኖስ አንድ የውሃ ዓለም ተብሎ ይነገራል። እንግዲህ ሁላችንም እንደምናውቀው ውቅያኖስ ሰፊውን የዓለማችንን ክፍል የሚሸፍን ነው። ስለዚህ ይህ ውቅያኖስ አንዱ የውሃ ዓለም ተብሎ ይነገራል ማለት ነው። ሌላውና አራተኛው ከመሬት መሬት የጸናችበት ውሃ ወይም ምድርን በውሃ ላይ ያጸና ብሎ ልበ አምላክ ቅዱስ ዳዊት በመዝሙር 135 እንደሚናገረው ምድርን ጸንታ ያለችበት ዓለም አንድ የውሃ ዓለም አለ ማለት ነው። ስለዚህ አራቱ ዓለማተ ማይ የምንላቸው ሐኖስ፣ ጠፈር፣ ውቅያኖስና ምድርን ያጸናት ውሃ እነዚህ አራቱ ዓለማተ ማይ ወይም የውሃ ዓለማት ተብሎ ይነገራሉ ማለት ነው። ስለዚህ 20 ዓለማት ብለን የምንጠራቸው እነዚህ ናቸው ማለት ነው። 9 ዓለማተ እሳት አሉ፣ 2 ዓለማተ ነፋስ አሉ፣ 5 ዓለማተ መሬት አሉ፣ 4ቱ ዓለማተ ማይ ወይም የውሃ ዓለማት ብለን የምንጠራቸው አሉ። እንግዲህ እግዚአብሔር አምላካችን እነዚህን ዓለማት ያዘጋጀው ፍጥረቱን ፈጥሮ ያኖርበት ዘንድ እንደሆነ አበው ይናገራሉ። ስለዚህ እነዚህን 20ውን ዓለማት ፈጥሮ እግዚአብሔር አምላክ 22ቱን ስነ ፍጥረት ፈጥሮ በእነዚህ በ20 ዓለማት ላይ እንዲኖሩባቸው አድርጓል ማለት ነው። ቤት ይኖራል፣ ማን ቤት ይኖራል የሚለውን በቀጣይ ቪዲዮ 22ቱ ስነ ፍጥረታት ማን ማን ናቸው፣ እነዚህ ፍጥረታት በማንኛው ዓለም ላይ ማን ማን ይኖራል የሚለውን ድጋሚ ይዤላችሁ የምመጣ ይሆናል። ትምህርታችን ይህን ይመስል ነበረ። ስለዚህ 20 ዓለማት እንዳሉ ቤተክርስቲያናችን ታስተምረናለች ማለት ነው። ቤተክርስቲያናችን ታስተምረናለች። የሰማነውን በዝነ ልቦናችን ያሳድርብን ቸር አምላካችን። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መንፈሳዊ አገልግሎታችን እንድታበረታቱ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ይቆየኝ።